ቀድሜ እንደነገርኳችሁ እንግዲህ በክፍል 1 በክፍል 2 እያልኩኝ የቦሊውድ ትዝታዎቻችን እንጫወታለን ባልኩት መሰረት እንግዲህ ፈቃደኛ የሆኑ የሰፈር ልጆች ስለ ቦሊውድ የተለያዩ ነገሮች የሚያጫውቱን ወዳጆቼ ወንድሞቼ አብረውኝ ይገኛሉ። ከነሱ ጋር እንግዲህ መልካም ቆይታ ይኖረኛል ብዬ ተስፋ አደርጋለሁ። ሰላም ሙስዬ እንዴት ነህ? ወይ ልጅ እንዴት ነው? ሁሉ አማን ሁሉ ሰላም? ሰላም ልጅነት ውስጥ አለ ነበር ግን ፊልሞችም አይተናል። አቅራቢያችን ላይ 2-3 ቪዲዮ ቤቶች ነበሩ። መንገዳችንም ሰፈራችንም ስለሆነ ከጓደኞቻችን ጋር የምናሳልፍበት ከኳሱ ቀጥሎ በፊልሙ ነበር። አብዛኛው ታይማችን የምናሳልፈው ኳስ ላይ ነው። ሜዳ የሚባል ሜዳ ነበረን እና እዛ ላይ የምንጫወተው። ከዛ ቀጥሎ ያለን ጊዜ እንዳለ ቪዲዮ ቤትና ሰፈር ውስጥ አንዳንድ ነገሮች ከኳስ ውጭ ያለ ጨዋታዎችን በመጫወት ነበር እናሳልፍ። ሻሩክ ነው በደንብ ሻሩክ ነው በደንብ ነበር። እሱ ፊልሞች ነው ብዙ ያየሁት እንደው አዎ ያው ተመሳሳይ ላይፍ ስታይል ስላለን በፊት በተለይ አሁን ላይ የሚሰሩትን ያላቃቸውም የበፊቶቹን ነው ማቀው። በዛ ጊዜ ላይፍ ስታይላችንም አንድ አይነት ነው እና የፍቅር ፊልማቸው ምናምን የቤተሰብ ፊልማቸው ብዙ ነገሮችን ያስተምራሉ። ብዙ ነገሮችም አሉት። ያው አክሽኑ ምናምን በጣም አንዳንዴ የተጋነነ ቢሆንም ኖርማሊ ድራማና ፋሚሊ ፊልማቸው የፍቅር ፊልማቸው አሪፍ ነበረ። ትውስታን እንግዲህ አጋጣሚ ስለሆነ ላላስታውሰው እችላለሁ፣ ግን በእርግጥ ፊልም መግባት እንደሚከብደን አውቃለሁ። ካራቲስት ወጥተህ ወይ እንደዛ ካልተጫወትክ ልትል ትችላለህ እና አብዛኛው ጊዜ የኛ የዛኛ ሃይ ስኩል ምናምን ስንማር ከሰፈር ውጪ እንደውም የምታውሰስ ከሆነ ሲኒማ ኢትዮጵያ ይታይ ነበር። ለብር ለካምሳ ምናምን ይታይ አንዳንዴ ያው ሳንቲም ታክሲ ምናምን ቀናንሰን እንሄድ ነበር እና ነበር እዛ ፊልም ስታይ ደግሞ አስተውሰው 15 ቀን አንድ ፊልም 15 ቀን ምናምን ሁሌ ዴይሊ እንደ አዲስ ነበር ሳይሰለቸን ማለት ነው። እና ፊልሙን አይተረውም ቢሆን ያው እዛ በትልቅ ሲኒማ ስለሆነ እንደ አዲስ ነበር ኤንጆይ የምናደርገው። አሪፍ ነበር። የኔ ሀሳብ እዚህ ጋር ነው ለምሳሌ አንድ ቅድም እንዳልኩት ነው ቦሊውድ ፊልሞቹ የፍቅር ፊልሞቹና የፋሚሊ ነክ ቤተሰብ ፍቅርን የሚያስተምሩ ነገሮች ኖርማሊ ፍቅር አንብበህም አይተህም ፍቅርን ትማርበታለህ። ግን ከዛ ውጪ የዘሉት ነገሮች እኔም አልደግፋቸውም። ፊልሞቹ የተጋነኑ ስለሆነ አብዛኛው ወይ በአክሽን ፊልም የጀመረ ሰው የሚያስበው ሁሉም ቦሊውድ እንደዛ ነው የሚመስለው እና ለማላገጥ ምናምን ይሞክራሉ። እሱ ከዚህ ጋር አይገናኝም። እኛ ካየነው ከወደድነው አንፃር ጋር አይገናኝም። እነኛ ያየነው ወይ አላዩትም ይሆናል እነሱ እንጂ ሁሉም አንድ አይነት ፊልም አይደለም። መርጠህ ካየህ አሪፍ ፊልሞች አሉ። የዛኔ እኮ አሁን እኮ በጣም ብዙ ነገሮች ስላሉ ፊልም ራሱ ብዙ ጄኔሬሽን ያለ አይመስለኝም። የዛኔ ያለው ከዋና ቅድም እንዳልኩ ከኳስ ቀጥሎ ምናምን የሚያዝናናና በቀላል መንገድ ልታገኝ የምችለው እንደዚህ ፊልም ምናምን በማየት ነው። አሁን ላይ በጣም ብዙ ነገሮች ስላሉ ያለ አይመስለኝም። ፊልሙ በፊት ነው ሞር ተመልካች የነበረው። አሁን ላይ ቢኖርም ፊልሙ እንደበፊቱ የሚያምርም አይመስለኝም። ያላቀም ብቻ አሁን ያለው ፊልም አላውቅም፣ ግን የዛን ጊዜ የነበሩ ፊልሞች ከዚህ ጋር አይገናኝም። እዚህ አጋጣሚ ቲምን ለማስተላለፍ ፈልገው ሰፈራችን ላይ በጣም ብዙ ኳስ ተጫዋቾች አሉ። በጣም ከበፊት ጀምሮ ነው የማስታወሳቸው። የት ነበርክ ምናምን አብዲም ራሱ አብዲም ዘይ እስከ ቲም ሲዳማ ቡና ምንም ተጫውተዋል። ትልቅ ቲሞች ተጫውተዋል። እነ ሚኪ እነ ባቢ ብዙ ልጆች አሉ። ጋላክሲ አሁን እንደ አዲስ ተቋቁመናል። አዲስ አብርሃም ነበር። አብርሃም አብዛኞቹ አብረን የተጫወቱ ልጆች ናቸው እና በጣም ብዙ ኳስ ተጫዋች የሚበራበት ሰፈር ነበር። እንደ አጋጣሚ ያው ሙሊት ሜዳ ነበር የሚጫወተው። ያ ሜዳ ላይ የለም፣ ግን ያው ይሄ ነገር እንትን ቢል አሪፍ ነው። አሁን ያለንበት ነገሮች ጀምረናል። እንደ አዲስ እያሳደግነው እንመጣለን የሚል ተስፋ አለ። ኔክስት ጄኔሬሽኖችን ከኛ ኳስን በተሻለ መንገድ እንዲያስኬዱት ለማድረግ እየሞከርን ነው። በዚሁ አጋጣሚ መልዕክት ማስተላለፍ ምንድነው ጋላክሲ የሚባል ቲም አለ። ሰፈሩን እንትን እያለ ነው እያስተዋወቀ ነው። የሰፈራችን የአምሳላ ልጆችም የቀድሞችም የሆኑችም ቲማችንን መጥቶ ሰፖርት እንዲያደርጉ እና ወደ ቀድሞ ማንነቱ ሰፈራችንም ጋላክሲም 54ንም የሚያስጠራ ቡድን ለመፍጠር እየታገልን ነው እና ለኔክስት ጄኔሬሽን ደግሞ
እያስተላለፍን ነው። ኳስንም ባህሪንም ስነ ምግባርንም ስለምናስተላልፍ ሳፖርት እንዲያደርጉን የሚያውቁን ብዙ አሉ። እንደጀመረ የማያላወቁ ግን እኛን ብዙ በኳስ የሚያውቁን አሉ እና መጥቶ እንዲጎበኙና ትሬኒንጋችንን እንዲያዩ ጌማችንን እንዲከታተሉ ጋብዛለሁ። ሁሉም እጅ ለእጅ ከተሰራ ይቻላል ነው። በጣም ልጅ እና አንተም ለምታደርገው ነገር ሳላደንቅ አላልፍም። በዚህ አጋጣሚ ብዙ ነገሮች ላይ ያለው እና ጥሩ ነው የምሰራቸው ስራዎች ጥሩ ነው። በርታ፣ አላህ ያግዝ፣ አላህ ይርዳ።